ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ሆይ? ዛሬም እንደተለመደው የ13ኛ ቀን ክብደት የመቀነስ ቻሌንጅን ይዤ መጥቻለሁ ማለት ነው። እንደምትመለከቱት ፓርክ ላይ ነበር ያደረኩት የዛሬን 13ኛ ቀን ማለት ነው። ጠንከር ያለ ዳገት ነበረና ትንሽ ከበድ ብሎኝ ነው ያሳለፍኩት። ቢሆንም ግን ለዓላማ ነውና እንደምንም ብዬ የቻልኩትን ያህል ስፖርቶችን ለመስራት ሙከራ አድርጌያለሁ። ቪዲዮ ላይ በምታዩት መልኩ ማለት ነው። በጣም ፈታኝ ነበረ፣ በጣም አድካሚ ነበረ። ግን ይሁን ለመልካም ነገር ቢደከም አይቆጭምና ያው እንግዲህ ቦርጫም ሆኖ ከመዝለቅ እንደዚህ አንዴ ታግሎ ቦርጭን ለአንዴና ለመጨረሻ ጊዜ አስወግዶ ማለት ነው። ከዚህ በኋላ ጤናማ የሆነን አቋም ይዞ የተስተካከለ ህይወት መቀጠል አሪፍ ነው ማለት ነው። እንደምታዩት በአሁን ሰዓት በአብዛኛው ሰው ቦርጫም ሆኗል። የአመጋገባችን የተለያየ ነገር ነው ማለት ነው። ያው በዚህ አጋጣሚ ልነግራችሁ የምወደው አልኮል ነገሮችን፣ ሶዳ ነገሮችንም ማቆም አለብን ማለት ነው። እዚህ እንቅስቃሴ ቻሌንጃችን ላይ በጣም ያግዘናል ክብደታችንን ለመቀነስ። እነዚህ አልኮል፣ ቢራ ምናምን እንዳለ ኮካ፣ ለስላሳ ነገሮች እንዳለ ማስወገድ አለብን። ጀስት ውሃ ብቻ ነው መጠቀም ያለብን። በጣም በቃ ውሃ አብዝተን ውሃ መጠጣት፣ ምግባችንን በቃ አተኩረን በቃ ሰላጣ፣ ቅጠላ ቅጠሎች፣ ቬጂቴብል ጥራጥሬዎችን ምናምን በተወሰነ ባቄላ፣ አተር ምናምን ነገሮችን እየበላን ከቀጠልን ማለት ነው ይህን 3 ወር አመጋገብ ካስተካከልን፣ ስፖርታችንን ካላቋረጥን፣ ምን ካላልን በቃ የምንፈልገው ለውጥ ላይ እንደርሳለን ነው የምላችሁ። ተስፋ አትቁረጡ። እኔም ተስፋ እንዳልቆርጥ አበርቱኝ ባካችሁን። በርትተን ይሄን 3 ወር ዘልቀን እንትን እንድንል ለውጥ እንድናይ እግዚአብሔር ይርዳን እያልኩኝ የዛሬን በዚሁ አበቃለሁኝ። ነገ 14ኛ ቀን ቻሌንጅ እንዳትረሱት። ሁላችሁም በቤታችሁ በሚያመቻችሁ ቦታ ላይ ሆናችሁ ይሄንን ቻሌንጅ እንድትሰሩ እንድትቀጥሉ እጠይቃችኋለሁ ማለት ነው። ሰላም ሁኑልኝ። ነገ እስከምንገናኝ ድረስ በርቱ፣ ይመቻችሁ። መልካም ቀን ይሁንላችሁ። ሰላም ሁኑ።